ዛሬ እንግዲህ 27ኛው ሌሊት ነው። አላህ ለይለቱል ቀድርን ከሚያገኙ አላህ ያድርገን። እናታችን አይሻ ጠየቀች፣ ለይለቱል ቀድር መሆኑን ካወቅኩኝ ከገጠመኝ ምን ላድርግ ብላ ነብዩን ጠየቀች። ተወዳጁ ነብይ ለተወዳጇ ባለቤታቸው የመከሯት ምክር ምንድነው? اللهم إنك عفو تحب العفو فاعف عني الله ሆይ አንተ ይቅር ባይ ነህ ይቅር ባይን ትወዳለህ ይቅር በለኝ ብለሽ ዱዓ አድርጊ አላት። ከዚህ በላይ ዱዓ ቢኖር ይሏት ነበር። ይሄ ትልቅ ዱዓ ነው። የአላህን ይቅርታ ማግኘት ትልቅ እድል ነው፣ ትልቅ ፍርሳ ነውና የዛሬ ሌሊትም ሁላችሁም በነሻጣ አላህን በመገዛት ዱዓ በማድረግ ኸይር ነገር አላህ እንዲወፍቃችሁ አላህን ተማጸኑት እንዳያመልጣችሁ። ልዩ ሌሊት ናት የዛሬ ሌሊት 27ኛው ሌሊት በጣም የሚጠረጠረው ሌሊት ነው። አላህ ከሁላችንም ይቀበለን። እኛም ሐረም ላይ ሆነን ነው ይሄ መልእክት የምናስተላልፈው። ሐረም ያረገጣችሁ ሐጅ ያልሄዳችሁ ዑምራ ያልሄዳችሁ አላህ ይወፍቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።